ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዱራታኦስና ቴዎብስቲያ። ልጆችዬ እንደምን ሰነበታችሁ? እግዚአብሔር ይመስገን አላችሁ? ጎበዝ ልጆች። ዛሬ የመላእክት አለቃ የቅዱስ ሚካኤልን ገናናነት ይገልጥ ዘንድ በዱራታኦስና ቴዎብስታ ቤት እግዚአብሔር ያደረገውን ተአምር ነግራችኋለሁ። በአንድ ሀገር ዱራታኦስና ቴዎብስቲያ የሚባሉ ባልና ሚስት ነበሩ። እነዚህ ባልና ሚስት የእግዚአብሔር መልአክ የሆነውን ኃያሉን ቅዱስ ሚካኤልን እጅግ ይወዱት ነበር። ብዙ ገንዘብ፣ በርካታ የጋማ ከብቶች፣ ላም፣ ግመልና አህያ ነበራቸው። ዱራታኦስና ቴዎብስታ ካላቸው ገንዘብ በቅዱስ ሚካኤል ስም ለችግረኞች ያካፍሉ ነበር። ልጆችዬ እናንተስ የተቸገሩ ልጆችን ትረዳላችሁ? መርዳት እንዳለባችሁ አስተውሉ እሺ ልጆች። አሁን ታሪኩን እንቀጥል። ታዲያ እንግዲህ በአንድ ወቅት ዱራታኦስና ቴዎብስታ ባሉበት ሀገር ጽኑ ረሃብ ሆነ። በሀገሪቷ ለ3 ዓመት ያህል ዝናብ አልዘነበም፣ እህልና ውሃም ጠፋ። ዱራታኦስና ቴዎብስታ ግን በረሃብ ጊዜም ያላቸውን ገንዘብ በማካፈል በቅዱስ ሚካኤል ስም ለችግረኞችና ለድሆች መጸውቱ ነበር። ከዚህ በኋላ በህዳር 12 ቀን ለቅዱስ ሚካኤል በዓል ዝክር ለችግረኞች የሚሰጡትን ምግብም ሆነ መጠጥን አጡ። ቴዎብስታም ቅዱስ ሚካኤል ሆይ ለአንተ በዓል የሚሆን ችግረኞችን የማበላበት ነገር እንዴት አጣለው እያለች ስታለቅስ፣ ዱራታኦስ ግን ስላደረገልን ሁሉ ፈጣሪያችን እግዚአብሔርን እናመስግነው በማለት አጽናናት። ከልብሶቻቸው መሃል አዳዲሶቹን ሽጠው የቅዱስ ሚካኤልን በዓል ለመዘከር ተስማሙ። በማግስቱ ዱራታኦስ ወደ በግ ሻጩ ሄዶ አዲስ የሐር ልብስ አስይዞ 1 በግ እንዲያበድረው ቢማጸነውም በግ ሻጩ ግን እንዲህ ያለ የሐር ልብስ በቤቴ ሞልቶኛል በማለት በጉን ከለከለው። ዱራታኦስም አዝኖ ወደ ቤቱ እየተመለሰ ሳለ ከፊት ለፊት በነጭ ፈረስ የተቀመጠና ብዙ ወታደሮችን አስከትሎ የሚመጣ ንጉሥን አየ። ንጉሡም ወደ ዱራታኦስ ቀረበና አንተ ሰው ከወዴት ትመጣለህ? በትከሻህ ላይ ያንጠለጠልከውስ የሴት ልብስ ምንድን ነው? ብሎ ጠየቀው። ዱራታኦስም የገጠመውን ችግር ባስረዳው ጊዜ ንጉሡ ዋስ ሊሆነው ወዶ ገንዘቡን ከየት እንደሚያመጣው ጠየቀው። ዱራታኦስም ቅዱስ ሚካኤል ይሰጠኛል ብሎ በእምነት መለሰለት። በ3 ቀን ውስጥ 3 ወቄት ወርቅ ለበግ ሻጩ ሊከፍል ተስማማ። ንጉሡም ወደ በግ ሻጩ ወታደሮቹን ልኮ በጉን አስመጣለት። ዳግመኛም ንጉሡ እቤትህ እንዳድር ትፈቅድልኛለህ ሲል ጠየቀው። ዱራታኦስም እንግዳ አክባሪ ስለነበር ደስ እያለው አዎን ጌታዬ እንዳልከኝ ደር አለው። ንጉሥም የሚመገበው አሳ ስለነበር ዱራታኦስን አሳ እንዲያዘጋጅለት ጠየቀው። ነገር ግን ዱራታኦስ የሚገዛበት ገንዘብ ስላልነበረው ንጉሡ አሁንም ከአሳ ሻጭ ዘንድ ዋስ ሆኖ አሳ እንዲሰጠው አደረገ። ዱራታኦስም ደስ ተሰኝቶ ጌታዬ ሆይ ወደ ቤቴ እንግባ ባለው ጊዜ ንጉሡ አንተ ቀድመ ግባ፣ እኔ በኋላ እመጣለሁ በማለት መለሰለት። ከዚህ በኋላ ዱራታኦስ በጉን፣ አሳውን እንዲሁም ደግሞ የቴዎብስታን ልብስ ይዞ ወደ ቤቱ ሄደ። ቴዎብስታ እንዴ ይሄ ሁሉ ልብስ ምንድነው? በጉንም አሳውንም ልብሴንም ይዘህ መጣህ? ምንድነው ነገሩ? አለችው በመደሰት። እርሱም በመንገድ ላይ ያጋጠመውን ሁሉ ነገራት። ለእንግዳቸውም የሚሆን ወይን እንዳላቸው ሊያይ ወደ ጓዳ ገባ። ከበሩ እስከ ጓዳ የነበረው ማድጋ እንስራ ሁሉ ወይን ሞልቶ አገኘ። ተገርሞም ቴዎብስታን ጠራት። የሆነውን ሊያሳያት ሲገባ እንጀራው፣ ዘይቱ፣ ቅቤው፣ ማሩ ሁሉ በቤቱ ውስጥ ተትረፍርፎ አገኙት። ወደ ዕቃ ቤት በገቡ ጊዜ ዕቃ ቤታቸውም በአዳዲስ ዕቃ ተሞልቶ አገኙት። ቤታቸው፣ ደጃፋቸው ሁሉ ሀብት በሀብት ሆነ።
ያን ጊዜም እጅግ ደስ ብሏቸው በመላእክት አለቃ ቅዱስ ሚካኤል አማላጅነት ቤታችንን የባረከ እግዚአብሔር ይመስገን ብለው ሰገዱ። በጉን አርደው ስጋውን በሚቀቅሉት ጊዜም እጅግ በዝቶ ድስቱ በበረከት ሞላ። በረከቱ በዝቶ የማያልቅ ሆነ። ተገረሙ። በሀገሩ ያሉትን ድሆችና ምስኪኖችን ሁሉ ጠራ። ድሆቹም እጅግ ብዙ ስለነበሩ ከቤቱ አጥር አልፈው ውጭ ድረስ ተቀምጠው ደስ ብሏቸው ይበሉ ይጠጡም ነበር። ንጉሡም ይህንን ደግነታቸውን ተደንቆ ይመለከት ነበር። ያን ጊዜም ንጉሡ ደስ ብሎት ወደ ቤታቸው ገባና ባማረው ወንበር ላይ ተቀመጠ። ንጉሡም ዱራታኦስ ሆይ አሳውን ሆዱን ቅደደው አለው። ዱራታኦስም የአሳውን ሆድ በቀደደ ጊዜ በጨርቅ የተጠቀለለ ከረጢትን አገኘ። ንጉሡም ከረጢቱን እንዲከፍተው አዘዘው። ከረጢቱን ሲከፍተው 300 ወቄት ወርቅን አገኘ። ንጉሡም ዱራታኦስ ሆይ ይህንን 300 ወቄት ወርቅ ውሰድ፣ እግዚአብሔር ወደ አንተ ልኮኛል አለው። ዱራታኦስና ቴዎብስታም ምን አልክ ጌታችን? እኛ እኮ ያለ ዛሬ አይተንህ አናውቅም፣ እንግዳችን ነህ። ይሄ ወርቅ ያንተ ነው። አዎ ውሰድ፣ ለእኛ ዕዳችንን የሚከፍልልን ቅዱስ ሚካኤል ነው። ንጉሡም አይደለም፣ ይህ 300 ወቄት ወርቅ የእናንተ ገንዘብ ነው፣ እኔ ወድጄ ሰጥቻችኋለሁ። ትላንት ዋስ ስለሆንኩ ሰዎች ዕዳህን ክፈል አለው። ቀጥሎም ለመሆኑ አወቃችሁኝን አላቸው። እነርሱም ጌታችን ሆይ አላወቅንህም፣ ያለ ዛሬ እኮ አላየንህም አሉት። ንጉሡም በልጅነታችሁ እናትና አባታችሁ በእኔ ስም የተቸገረን ያበሉና ያጠጡ ነበር፣ በጣም ደጋጎች ነበሩ፣ እኔም ከእነርሱ ጋር ነበርኩኝ። አሁንም ከእናንተ ጋር የማልለየው መልአኩ ቅዱስ ሚካኤል ነኝ አላቸው። ዱራታኦስና ቴዎብስታም ፈርተው በክብር ለቅዱስ ሚካኤል ሰገዱ። በንጉሥ ተመስሎ የመጣው መልአኩ ቅዱስ ሚካኤልም የተባረካችሁ ዱራታኦስና ቴዎብስታ መልካም መስራታችሁን አታቋርጡ፣ እግዚአብሔር በመንግሥተ ሰማይ ታላቅ በረከት አዘጋጅቶላችኋል ብሏቸው ወደ ሰማይ አረገ።